የደሴ ከተማ የተቀናጀ መሰረተ ልማት ስራ ላይ መሆኗን የከተማዋ ከንቲባ ሳሙኤል ሞላልኝ ተናገሩ። የተጀመረው የኮሪደር ልማት የነዋሪውን የዓመታት የለውጥ ጥያቄ መልስ የሰጠና የከተማዋንም እድገት የሚያፋጥን እንደሆነ ነው የተገለጸው። ሁሴን ገዛው እድሜና ታሪኳ የገዘፈ ልማትና እድገቷ ወደ ኋላ የተገታች ከተማ የዓመታት የለውጥ ጥያቄና የመዘመን ህዝባዊ ፍላጎት አሁን መልስ ማግኘት ጀምሯል። ደሴ ከተማና የኮሪደር ልማት ስራ ከተሞችን ከዓለም ነባራዊ ሁኔታ ጋር ተፎካካሪ እንዲሆኑ በሚያስችለው የኮሪደር ልማት ህዝባችንን ተጠቃሚ ማድረግ ቀዳሚ ዓላማችን ነው ያሉት የከተማዋ ከንቲባ አቶ ሳሙኤል ሞላልኝ ናቸው። በህዝብና በመንግስት መካከል ከፍተኛ የሆነ ቅቡልነት እንዲፈጥር የሚችል ለዜጎች ምቹ ሁኔታን የሚፈጥር በትራፊክ ፍሰት ሊሆን ይችላል፣ በኢንቫይሮንመንታል ፍሬንድሊ ለምሳሌ በአረንጓዴ ልማት ሊሆን ይችላል። የእግረኛ መንገድ አለው፣ የሳይክል መንገድ አለው። ቢዝነስ ራሱን ችሎ መስራት የሚቻልበት ምቹ ሁኔታ አለው። ከቧንቧ ውሃ እስከ ወሎ ባህል አምባ የሚዘልቀው ይህ ስራ ከ46 ሜትር በላይ ስፋት ያለው ሲሆን ለልማቱ ተነሺዎች ተገቢው ምትክ ቦታ ተሰጥቷቸው ያለ ቅሬታ የተሰራ ነው ብለዋል ከንቲባው። የሚሸጡት፣ የሚለውጡት፣ የሚበደሩበት አስይዘው ወይም ለልጆቻቸው የሚወርሱት በስማቸው ቦታ ነው እንዲሰጣቸው ያደረግናቸው ማለት ነው። ስለዚህ በዘላቂነት ህይወታቸውን ቀይረን ነው ማለት ነው። የዚህ ፕሮጀክት መሰራት አማራጭም አቋራጭም መንገድ ላልነበራት የደሴ ከተማ ትልቅ እድል አምጥቷል። እንደምታየው የኛው የሮቢት ትልቁ ድልድይ የማሳለጫ ድልድይ ነው። በዚህ ወደ ሮቢት ገባ ይሄዳል። በዚህ ደግሞ ቀጣይ እያራዘም እስከ ሳይካፌ መናፈሻ የሚሄድ መንገድ ያለው አብዛኛው ከተማውን ከዚህኛው ከተማ ጋር እና በዚህ በሰሜኑ ክፍል ያለውን የሚያገናኝ ትልቅ መንገድ ነው። ይሄ ሁለቴ አቋራጭ ነው። አንድ አማራጭ ነበር ያላት ደሴ ከተማ። እንደውም ሰው አይጠፋፋም የሚባል ነበር። በአንድ ቦታ ብትሄድ ትገናኛለህ። በአሁኑ ሰዓት ግን ብዙ አማራጮች አሉ። ሰው ሳይንገላታ በአጭር ቦታ ወደሚፈልገው ቦታ የሚሄድበት እድል እየተፈጠረ ነው ያለው። ደሴ ከተማን ውብና ጽዱ የሚያደርጉ ስራዎችም ጎን ለጎን እየተሰሩ ይገኛሉ። በዚህ ኮሪደር ላይ ብቻ 7500 ካሬ የሚሸፍን ቦታ በአረንጓዴ ልማት ስራ ተጀምሯል። የኮሪደር ልማቱ ለ1250 ዜጎች የሥራ ዕድል የፈጠረ የውሃ፣ የመብራት፣ የቴሌና ሌሎች መሰረተ ልማቶችንም ያቀናጀ ሆኖ ቀጥሏል።